አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ማሳያችሁ ነገር ቢኖር ከዙኪኒ የሚሰራ ምርጥ ከሩዝ ጋር ነው የሚበላው። አሪፍ ነው። ተከታተሉኝ። አሁን እነዚህ ዙኪኒዎች አጥቢያቸዋለሁ። በክብ ቆራርጥና እዚህ ፓትራ ላይ አድርጌ ኦቨን ውስጥ አስገባዋለሁ ማለት ነው። ተከታተሉት። ቆራርጬው ተመልሰን እንገናኛለን። ኦኬ፣ እንዳትሄዱ ወይትም። እሺ ጓደኞች፣ ይኸውላችሁ እንደዚህ በክብ ተቆርጦ ወጥቷል። አሁን ጨው እናደርግበታለን። ኦኬ፣ ትንሽዬ ብላክ ፔፐር። አሁን ሚክስ እናደርገዋለን። ኦኬ፣ ይሄ ፓትራውን ትንሽዬ ወይ የገበታ ቅቤ ወይ ዘይት ማድረግ አለባችሁ፣ እንዳይቃጠል ወይ እንዳይዝ ቂጡ ማለት ነው። እንደዚህ ቀላቅለውና ኦቨን ውስጥ እናደርጋለን። እሱ እስከሚበስልልን ድረስ እና የምናዘጋጀው ነገሮች አሉ። ሽንኩርት ምናምን፣ ስጋ ምናምን እናዘጋጃጃለን። ተከታተሉ እንግዲህ፣ ወዴትም እንዳትሄዱ ዛሬ። እሺ ጓደኞቼ፣ አሁን ኩሳውን ወይም ደግሞ ዙኪኒውን ፍሮን ውስጥ ኦቨን ውስጥ ካስገባን በኋላ ሁለት ሽንኩርት መፍጫ ውስጥ እናደርጋለን። እዚህ ውስጥ ማለት ነው እንፈጨዋለን ማለት ነው። እሺ ጓደኞች፣ ሁላችሁ አንድ ማንኪያ ቂቤ አደርጋለሁ፣ ወይም ዘይት ማድረግ ትችላላችሁ። አይወርድም እንዴ? ከፍሪጅ ስለወጣ ነው። እና ሽንኩርት እናደርጋለን የፈጨነው እሺ ጓደኞቼ፣ አሁን ሽንኩርታችን እየተቁላላ አይደለ? ትንሽ ወደ ጎን እናደርገውና 250 ግራም የተፈጨ እንደዚህ እናደርጋለን ማለት ነው። አሁን ከላይ ላይ ቅመም ያለንን ቅመሞች እናደርጋለን። እሺ ጓደኞቼ፣ የሁላችሁ ስጋውን ለብቻ እንደዚህ አድርገነዋል ማለት ነው። እንደዚህ ያደረኩበት ምክንያት ውሃውን እንዲመጥልን ማለት ነው፣ ሳይቀላቀል ከሽንኩርቱ ጋር። እንደዚህ ማድረግ ትችላላችሁ በአንድ ድስት ለመስራት ማለት ነው እንጂ ለብቻም እንደዛ ማድረግ ይቻላል። ዋናው ነገር እንደዚህ ሆኗል። አሁን እና ደግሞ ሳታቋርጡ እንዳይያዝ ስጋ ማፍታታት መቻል አለባችሁ፣ ማማሰል ማለት ነው። አሁን ወደ ከሽንኩርቱ ጋር ሚክስ እናደርገዋለን ማለት ነው። ኦኬ፣ እንደዚህ እናደርገውና እዚህ ጋር ጨው አለን። እንትን ነጭ ሽንኩርት ተፈጨ ነጭ ሽንኩርት፣ እዚህ ደግሞ 7 አይነት ቅመም ማለት ነው። ጨው፣ ብላክ ፔፐር፣ የብንጅላል ቅመምና እንደዛ ከሙን ሚክስ ሁሉ ማለት አንድ ላይ እንደዚህ እናቀላቅላለን ማለት ነው። እንዴት ደስ እንደሚሽታውና ምግቡ ጣፋጭነቱ ወላሂ በጣም ነው የሚጣፍጠው። አሁን ከኦቨን ውስጥ ደግሞ እንትን ዙኪኒውን እናወጣለን፣ ወይም ኩሳ በአረብኛ ኩሳ ወይ ሶሪ ዙኪኒ ተማም እንደዚህ እናደርግና ትንሽ እንተዋለን። ኩሳችንን ወይም ደግሞ ዙኪኒውን ከኦቨን ውስጥ እናወጣና የምናዘጋጀው ክሬም ደግሞ አብረን እንሰራለን። እሺ ጓደኞች፣ የሁላችሁ ፍሩን ውስጥ የከተትነው ኦቨን ውስጥ የከተትነው ዙኪኒ እንደዚህ ወጥቶልናል። አሁን ወደ ምናፈላ ማሻላ አንድ አልያዘም። እሺ፣ ዘይት ማድረግ እንዳትረሱ። ኦኬ፣ ይሄኛው ፍሩን ውስጥ የመክተታችን ደግሞ ነገር ልንገራችሁ ለምን እንደሆነ። ዙኪኒ በጣም ውሃ ያለው እንትን ነው፣ ቬጂቴብል ነው። እዛ የብቅላላ ነው እስከ ከተት ነው ቡክትክት ነገር ምናምን ይሄ እንደዚህ ግን ስናደርገው ያለውን ውሃ ጨርሷል ማለት ነው። ስለዚህ አሁን
እንደዚህ እያደረግን እሺ ጓደኞች ይኸውላችሁ እንደዚህ አጥቻለሁ ማለት ነው። ያቺት እንደዚህ ስለተጠበሰ በኮንፊደንስ ማቀላቀል ይቻላል። አሁን ምን ላድርግ ነው መሰላችሁ? ክሬም ማለት ነው። እንግዲህ የምግብ ክሬም አለኝ እናደርጋለን ማለት ነው። እንጨምርበታለን ካነሰው ኦኬ። ምን ላመጣ እንደሄድኩ ታውቃላችሁ? ማንኪያ ላመጣ ነው የሄድኩት። ለምን በዛኛው እንትዝል እንዳይበላሽ በማለት ማንኪያ ላመጣ ሄድኩኝ። አሁን እንደዚህ አሪፍ ሆኖልናል ማለት ነው። ትንሽ በሰል ሲል ከላዩ ላይ ኮዝባራ ወይም ደግሞ ባግዶኒስ የሾርባ ቅጠል ሰለንችሮ አድርገን እናወጣለን ማለት ነው። ተከታተሉ እሺ ጓደኞቼ። አሁን ጨርሰናል። እዚህ ጋር ሩዝ እናደርጋለን ሳህናችን ላይ ከሩዝ በሻዕሪያ የተሰራ ማለት ነው። እኔ ሳህን ላይ እንደዚህ አድርጌ እዛ ሳህኑ ላይ መጨመር ነው የፈለኩትኝ በቅርጽ ማለት ነው። ጨንጨን ትሉትና ሳህኑ ላይ እንደዚህ ማድረግ ፈልጌ ነው። ልጆት እንደዚህ እንዴት እንደሚያምር። ከዛ እዚህ ጋር ትንሽዬ ዲኮሬሽን እናደርጋለን። አይዋ አሁን ደግሞ የሰራነውን ማሻአላ ልጆት እንዴት አሪፍ እንደሆነ አትጠይቁኝ። እንደዚህ አንዳንድ ቀን መቀየር ከፈለጋችሁ ከእንጀራ በዚህ መልኩ ተጠቀሙ። ኦኬ ይሄን ይመስላል እንግዲህ የዛሬው ምግባችን። አይታችሁት ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ። አስተያየት ካላችሁ ቴንክ ዩ ቬሪ ማች። ባይ ባይ። ሰላም